ደርሰናል ሐዋሳ። ገባን። ምንድን ነው የሚያካክሉት አንተ? እስቲ በእናትህ እየሰማችሁት ነው? ይሄንን ሁሉ ካልበላችሁ እያለ እንደዛማ ትልቅ አሳ እንደዚህ ትሰራላችሁ? ትልልቅ አይበላም በደስ ሞክረው። እዚህ ጋር ያጣ፣ እዚህ ጋር ቂጣ፣ እዚህ ጋር አሳ። አሳው ብቻውን ጣዕም የለውም። ምንም አይደለም። ከምር ብቻውን እራሱ አይከብድም። በስር ይቀርባል። ብዙ ጥናቶች በስር በኩል ይቀርባል። በስር በጣም እንደሚቀማኝ ያው ማለት ለኖርማል ሰው እያየ እንዴትም ብሎ ሊሻገር ይችላል። ግን ማየት የተሳናቸው ሰዎች ይኖራሉ፣ አቅመ ደካሞች ምናምን ይመስለኛል። አሁን ራሱ ከፊት ለፊት አንድ ጉድጓድ አለ እዛ ጋር ማለት ነው። ግን ከተማው በጣም ነው የሚያምረው ከምር በጣም በተለይ እነዚህ መብራቶች በጣም በቃ ጽድት ያሉ ናቸው። ይህ ሰው ባህር ያቋረጠ እየተሻገረ አይደል? እኛ እዚህ ሀይቅ ላይ መውጣት ማካቃተን ሼም ነው። እቺ ትንሿ ናት ከኛ በታች። ሰላም እንዴት ናችሁልኝ? ውድ የተከበራችሁ የዩቲዩብ ቤተሰቦቼ ተመልሼ መጥቻለሁ። ዛሬ እንግዲህ ከአንድ ጓደኛዬ ጋር ወደ ሐዋሳ በሞተር እየሄድን ነው። ሙሉ ቪዲዮ ላደርግላችሁ ፈልጌ ነበረ ከሻሸመኔ እስከ ሐዋሳ ድረስ ያለው። ነገር ግን አንደኛ ረዥም ነው፣ ሁለተኛ ነገር ደግሞ መንገድ ላይ በጣም ንፋስ ስለነበር ሪካርድ ለማድረግ ቪዲዮ በምንም ሊመቸኝ አልቻለም እና ከሐዋሳ ከተማ ውስጥ ያለውን ውሏችንን አብራችሁን እንድታሳልፉ እየጋበዝኳችሁ ወደ ቪዲዮ እንግባ። ጋይስ እንግዲህ ደርሰናል ሐዋሳ እየገባ የምትመለከቱት የፍቅር ሐይቅ ነው። ይሄ መግቢያ ነው። ገባን። ውቢቷ ሐዋሳ ገብተናል እያለ ነው ሹፌራችን። ውቢቷ ሐዋሳ ቡሹ ብለናል። ዳይ ቡሹ በልማት ነው። እስቲ ኮንስትራክሽን በቃ የትኛውም ቦታ ስትሄድ እኮ ኢትዮጵያ ውስጥ አሁን በዚህ ሰዓት የምታየው ነገር እሱ። እዚህ ጋር አሁን ምን መግባት አለበት? ሐዋሳ ቤሌማ የሚለው እዚህ ጋር ነው። ቆይ በዛኛው እንገባለን። በይቲ በካምፓሱ በካምፓሱ አሁን በአዲሱ አየ ያ ሰላም አንተ ጀርባው ሁሉ አልሙኒየም ሆነ።
እንዳማረባቸዋል። ሌላ ነገር ሊመስሉት ይችላሉ። በዚህ አንድ ከተሰራ በኋላ ማለት ያለው እንደዚህ በደንብ ላይ ተርፈናል። አለን ይኸው አሁንም አለን። ሞቢል ገብተናል። ሞቢል ደርሰናል። ሞቢል ያላችሁ ሰዎች እንዴት ናችሁ ብለናል። ሃይ ፋይቭ ነው አንተ ማለት ነው። ይሄ ሽቦ ፀጉሬን ወደኋላ እንደዚህ አስተኝቶ በመከራ እንደዚህ አሁን ደግሞ ወዴት ነን? አረቢያን ሰፈር አረብ ሰፈር ብዙ አረቦች አሉ ነገራችን ላይ። ዞር አለል ሲለው ወርጄ ዞር ላድርገው እያለ ወይስ ገጭቼ ዞር ላድርገው? ምረጥ አንተ። ያ መስታወት ያስፈልጋል። አሁን ሰውየው ሞተር ላይ ያያችሁ ትላለች። ሽማግሌዎች የሚነዱት ሞተር ላይ ሆነ ንፋስ መከላከያ አለ። እሱ ያስፈልጋል። አረቢያን እንደዚህ ስንሄድ አሪፍ ብርሃን አለ። አሪፍ ቪዲዮ ነው ታውቃለህ። ወደዚህ ስንሄድ አቅጣጫው አሪፍ ነው። እንደፈራሁት ዞርን ጭራሽ ሰፈር ውስጥ አይታችኋል ምን አይነት ቦታ እንደሚወስድ አውቆ ማለት ኮሪደር ያልደረሰበት ቦታ እየወሰደኝ ከምሬ ነው የምላችሁ። እንደዚህ አይደረግም። እንዴት ታደርጋለህ? አሪፍ ቪዲዮ እየሰራን ስለ ሐዋሳ ውበትና ድምቀት ሐዋሳዬ ደረስነ። እንኳን አብራችሁን ደረሳችሁ። የመጀመሪያው ረጅም ጉዞ በሞተር እንደዚህ ተጉዤ አላውቅም ታውቃለህ። በሞተር ሳይክል ከምር ዛሬ ገና እና የረጅም ርቀት ክብረ ወሰኑን ከወንድማችን ከሆነ ወስደናል። አሁን ደግሞ ውስጥ እንግባ። የጀረስን ቤት እንበረብራለን። አንተ ቤት ይበረበራል፣ እንበረብራለን። ሞተረኛው ጀለስ ይበረበርለታል። ግን አንተ ንፋሱ ቅድም ከባድ ነበር። የሆነ ሰዓት እኮ አይኔ እንዲህ ተከፍቶ ቀረ ታውቃለህ። እንዲህ መቅደን አቃተኝ ንፋሱ ማለት ነው። ይሄ ነው ግቢሽ፣ ገባንልሽ። በግቢ ውስጥ ሌላ ግቢ፣ በግቢ ላይ ሌላ ግቢ፣ እዚህ ጋር ግን እዛ ሌላ ግቢ። የሸገር ሰው ስታይል ማለት ነው። ቤት ነው መስሪያ ቤት ነው የመጣ ነው።
ቤት ነው መስሪያ ቤት ነው የመጣ ነው። ስኳርህን ቅመው ነው እዚህ ጋር ስኳር ነው። ስኳርህን ቅመው ነው። ስኳር የለም ቅመው ጨርሰውታል። ወይኔ የሳይ እስቲ ቦርሳችንን እናውርድ። በነገራችን ላይ ፍሬንድ ኤሌክትሪሻን ነው። ቲቪ ጂፓስ ምናምን ለማንኛውም አይነት ኤሌክትሪክ ስራዎች ፍሬንድ አለ እዚህ ጋር አይደለም እንዴ? አለ። አያሳስባችሁ። ከህንፃ እስከ መኖሪያ ቤት፣ ከመኖሪያ ቤት እስከ ህንፃ ብቻ የማይሰራ ነገር የለም። አሁን ወዴት ነን? ወደ ስራ፣ ከስራ ወደ ስራ። ይገርማል። ለማንኛውም ጋይስ ከቤት ወጥተናል። አሁን አንድ ስራ አለበት ጀረስ ማለት ነው እና የሆነ ጽድት ያለ ሰፈር ነው የምንሄደው። ሰፈሩን አሳያችኋለሁ። ሰፈሩ ሰፈር አይደለም። እዚህ ሰፈሩ ቆሮጭ አለ። ስልኬን አልተበላውም ባጃጅ ላይ እና ከዛ በኋላ ማለት ነው እየተከተልኩ ጠራሁት። ባላየ ማለት ነው። ከበላ በኋላ አላህ ይዘንላት። አባዬን ለሕክምና ኤጀንት ቼኮ ነው። አንተ የተረገሙ ናቸው ግን ሌባዎች። እንዴት አድርገው ነው የወሰዱት? ማለት አጋጣሚ ከኪሴ ተንሸራቶ እንትን ብሎ ወድቋል። ከዛ እንዳስታወስኩ ተመለስኩና ባጃጅ ምናምን አቀጣ ነው። በቃ ብከተለው በቃ ሄደ ማለት ነው። ከዛ ትቼው ምናምን ገባሁ። በስንተኛው ቀን እኔ በቃ ተስፋ ቆረጥኩ። ታውቃለህ፣ መንጃ ፈቃድና ኤቲኤም ደግሞ ውስጡ ነበር። ኤቲኤሙን ሄጄ ባንክ ምናምን አናገርኳቸው። እንዴት መሰለህ ከጀርባው እንትን አለው ማስገቢያ ኬዝ አለው ታውቃለህ። እዛ ውስጥ ከትቼ ነበር። ከዛ ያው አንድ ላይ ጠፋ ማለት ነው። እና እኔ ሄጄ ሁለቱንም አስተካክዬ ቁጭ እንዳልኩ ማለት ነው መንጃ ፈቃዱንም ምንም ኤቲኤም ምናምን አስተካክዬ ተደወለልኝ። በ15 ቀን ውስጥ ምናምን ነገር ከዛ እዮብ አሉኝ። አቤት መተህ ለምንድን ነው መንጃ ፈቃድን ማትወስደው ምናምን? የት? ሐዋሳ። እኔ እኮ ጠፍቶብኛል ራሴ። ለምን በዚህ ምሽት እንደዚህ ስትሰራ ተይዘህ ካልተቀጣም እኔ አይደለሁም። ለማንኛውም ና ተባልኩ። ከዛ በኋላ አባዬም ነበረች አላህ ይዘንላት። ከእሷ ጋር መጣን። እሷ እንደሆነም ፈራሽ። በቃ ይናገሩት ይሆን አንተ ነው በለው ምናምን። ከዛ ሄድኩ። መንጃ ፈቃዱን አወጡና ሰጡኝ። ይሄ መንጃ ፈቃድ ያንተ ነው? አዎ። ከዛ ስልክ ቁጥሬን ምናምን አዩ፣ እኔ ፎቶንም አዩ። እንዴት ሊጠፋብህ ቻለ ምናምን ብሎ ጠየቀኝ። ያለውን ነገር እንዳለ ነገርኩት። በቃ ጠንቀቅ በለ እዚህ እንደዛ የሚሰሩ ብዙ ልጆች አሉ ምናምን ብሎ አስጠንቅቆኝ ምናምን ሸኘኝ እላለሁና በጣም ሰጠኛ። ሲነግረኝ 2 ጊዜ ነው የተያዘው አለ በእኔ መንጃ ፈቃድ። ከምር 2 ጊዜ ይዘው በሁለተኛው ነው የወሰዱበት። ተከሶ ማለት ነው። አስባል ኢቭን የሆነ አደጋ ደርሶ ቢሆን እኮ እኔ እስክጣራ ምናምን በሚለው ገባ ነበር። የሚገርም መትረፍ ተርፈናል። እዚህ ለሰርግ መተናል። ቅርብ አሪፍ ፕሮግራም አሳልፈን ሄደናል። አንድ ወንድማችን ሲያገባ አሪፍ ፕሮግራም ነበር ያሳለፈን። በነገራችን ላይ ይሄ የሲዳማ ክልል መንግስት ርዕሰ መስተዳድር ይሄ ነው። በጣም ያምራል። እዚህ ጋር ግብዳ ህንጻ ይታየኛል። ታጣፍን ገባን ሲኖትራክ አመለጥን። በነገራችን ላይ ድሮ ራሱ ማለት ነው ሐዋሳ ምናምን ስንመጣ ይሄ ነው ግቢው። ምን እንደምናይ ታውቃለህ?
ከተማው ሰፈር ሳይቀር አንተ ያማምራሉ ተመልከቱ እና ማለት ነው። ሰፈሩ በቃ መኖሪያ ሰፈር ምናምን አስፋልት ነው፣ ጽድት ያለ አስፋልት ምናምን ማለት ነው። በጣም ነበረ የሚገርመኝ ከምር በጣም እና እንደዚህ ደስ ይላል። መኖሪያ አካባቢ በቃ የሆነ ስታንዳርዱን ሲጠብቅ ምናምን አለ ደስ ይላል። አሁን ወደ ዲያስፖራ መንገድ ገባ። ያ ነገር ነው ክሬን የሚባለው። በጣም ረጅም ነው እኮ አንተ ሙሉ ከዛኛው መንገድ ወደዚህኛው መንገድ የተሻገረ ነገር ነው። ዩክሬን ነው ክሬን ነው ዩ ስትጠፋ ነው እና ክሬን ዩክሬን የሚለው ስም የመጣው ከክሬን ነው ወይስ ክሬን ራሱ የመጣው ከዩክሬን ነው? ዲያስፖራው ሰፈር ገጭ ብለናል። ዲያስፖራው ሰፈር ይደወልለት ጀለሱን ይሁት እዛ ጋር ብቻውን እየተደበረ ነው። ቤት በኩል ነው አለች። ቆይ አንዳንድ ሰው እኮ አድራሻ ሲናገር አይደል ካሊል ብላ ካሊል ወዛ ነው። እዚህ ጋር አሪፍ ቤት አለ። ያበዱ ቤቶች ናቸው። ሁለት ያለፉት በዚህ ነው ብለን ተስፋ እናደርጋለን። ይኸውልህ እንግዲህ ተሻግሮ የት እንዳለ ይሰራሉ። አንተ ሩቅ ነው ታውቃለህ። እሱ ያለችውና እኛ የመጣንበት በዚህኛው መታጠሻ ነው። እስቲ ደውል። ሄሎ ሰው ለመኖሪያ ነው ግን G+3 ምናምን ወጥቻለሁ። በካል ገብቻለሁ። ሱቆች አሉ። አልዘለልኳትም። አሁን በሱ ጋር ነው ያለው። በሱ ልግባ። ተገናኝተናል ሰዎች ዞረን በስንት ፍለጋ ቅድስት ያሉ ቤቶቻችን ደረስነ፣ መጣነ፣ ደረስነ፣ ገባነ። ወደ ውስጥ ካላስገባን ሴፍቲ ከባድ ቦቢ እንገባለን። ሰላም ችግር የለውም። እስኪ ፈተን የሚሆና ምን ትለዋለህ? አሁንማ ካሰራ በኋላ
ከኔ ጋር ስላለው በቃ ቆየ እንዴ? እንደዚህ ከሆነ አይ አልቆየም ግን ተፈቶ ያውቁም አዲሱ ቀን ብዙ አልቆየም፣ ብዙ አላገለግልም። በእርግጥ ኤሌክትሮኒክስ አንዳንዴ እኮ ኤሌክትሮኒክስ ቻንስ ነው ማለት በጣም ረዥም ጊዜ ቆይቶ ሊበላሽ የሚችልበት ጊዜ ይኖራል። በአጭር ጊዜ ውስጥም ደግሞ ያ ነገር ሊያጋጥም ይችላል። አንድ ኬክ የሚባል ቴሌቪዥን ነበረኝ ስክሪን ሰራው በወርጫሙ ሰልችቶን ነው ያወጣ ነው። እነሱ እኮ ቅርስ ናቸው፣ ቅርስ ናቸው። እነዚያውም ግን ጠንካራ ቴሌቪዥን በጣም ውስጥ ነው። አሁን አብዛኛው ሀገር ውስጥ የሚሉት እንትኖች ናቸው። ቻይና ህዝብ ሀገር ውስጥ የሚገዛ ስለሆነ የእናንተ ቦርዱ ነው። ያው በዚያም ከፍቶ ነው ይሰራል። ቦርዱ ነው የተበላሸው። ኦኬ እናንተ ቦርድ ስትቀይር ነው እየሰራው። ቦርዱ ሲቀየር እየሰራው ግን ቦርዱ ያለው ቦርዱ የኢትዮጵያ ብሔራዊ ባንክ ነው የሚያሰራው ህንፃ መሰለኝ። በጣም ትልቅ ህንፃ ነው እኮ ታያችኋል ጋይስ። በጣም ትልቅ ህንፃ ነው። ግቢው ራሱ እና ተመልሰን እንመጣለን እኮ ገና። ወይኔ እኔ ጀለስ ሰርቶ ይገላግለኛል እላለሁ። ተቀጠሩ በቀጠሮ የሚመጣ እቃ ስላለ ተቀጠሩ ተብለው ይኸው ተቀጥረን አስቀጥረን ቀጣጥረን እንላለን። በዚህ ሞተር እንሄዳለን። በዚህ ሞተር ባቡር ላይ ጭነህ እኮ መውሰድ ትችላለህ። ባቡር ላይ ኧረ እየነዳንም አይነፋም። በጣም ሩቅ ነው አበል። በዛ ላይ መንገዱ ደግሞ ሊማሊሞ፣ በዛ ላይ ገደል ምን በወጣ ገደል ለገደልማ እንትን አንልም። የሐዋሳ ዋናው መገለጫ ነው። ሐዋሳ መምጣት የሚታመነው ይሄን ስታሳይ ነው። ሐዋሳ ይላል። አንተ ይሄ ቦታ እንዴት ነው እንደዚህ የሰፋው? ጥብብ ያለ ቦታ ነበር እኮ።
ጸዴ ነው። ጸዴ ነው። እዚህ አሊያንስ ላይ ሆኜ እኮ ማለት ነው የሆነ ጊዜ የቀረጽኩት ቪዲዮ ነበር። የሚገርመው በጣም አሪፍ ቪዲዮ ያኔ እንትን ሳይሰራ በፊት። አሁንም አሪፍ ቪዲዮ መስራት እንችላለን። ይሄ ቦታ በጣም አማረ። ያው ጋይስ እንግዲህ ይሄ ሀገር ያሳየኛል ብዬ የመጣሁት ልጅ እንኳን ሀገር ሊያሳየኝ እያንከራተተኝ ነው፣ የቴሌቪዥን ቦርድ ፍለጋ ማለት ነው። እና ፍረዱ እስቲ ምን ትላለህ? ተመልከቱ፣ ከተማው የመጨረሻ ነው ያማረው። ስንተኛ ነው የምንወጣው? ስንተኛ ፎቅ ነው? መጨረሻ ነው የምንወጣው እና ሊፍት አንጠቀም ነበር። ሳክስ ነው የመጀመሪያ ሰሞን ይሰራ ነበር። ከተማው በጣም የተቀየረው የሚገርማችሁ ነገር ማለት ነው። ከዚህ በፊት እዚሁ ህንፃ ላይ ሆኜ ሪከርድ ያደረኩት ቪዲዮ ነበር። እሱን ካገኘው አንድ ላይ አታች አድርጌ ያሳያችኋለሁ። እዚህ አካባቢ የነበረውን ለውጥ በደንብ ለማየት ያመቻችኋል። ካላገኘሁት እንግዲህ ምንም ማድረግ አይቻልም እና ግን በጣም የሚገርም ነው። ወደ ሀይቁ ላሳያችኋል። አሁን ሀይቅ አካባቢ ሄደን አሳ ነገር እስቲ እንፈልግ። ሀዋሳና አሳ የማይነጣጠሉ ነገሮች ናቸውና ሀዋሳ ድረስ መተን አሳ ሳንበላ ከተመለስን መቼም ሼም ነው። እናንተ ራሱ ቀየሙናላችሁ። እንዴት ሀዋሳ ሄዳችሁ አሳ ሳትበሉ ትመጣላችሁ? እና ወደዛ ይሄድ ነው። አብራችሁ ነው። በጣም በዚህ ነው የምንገባው። ግን ፀሐዩ በጣም እንትን ነውና ሙቀት አለ። እያላበይ ነው ራሱ ማለት ነው። ፀሐዩ ፀሐይ አይደለም። ሀዋሳ በነገራችን ላይ ሞቃት የሆነ አየር ነው ያላት። እንደዛ ነው። በጣም ይሞቃል እዚህ።
እንዴት እንደተቀመጠ አይተዋል እዛ ላይ አይ ኩንታያችሁ አላልሳ መርከብ ላይ ማን ወጣለን? እዚህ ፍሬንድ መርከብ ላይ እንወጣለን እለዋለሁ። እንዴት ምናምን እያለ ይህ ሰው ባህር ያቋረጠ እየተሻገረ አይደል? እኛ እዚህ ሀይቅ ላይ መውጣት ማካቃተን ሼም ነው። ዋው ምን የሚያምረው ያው ጀልባዎች እንወጣለን። ጀልባ ላይ ምን አለ የምትፈልጉትን ሁሉ ታገኛላችሁ። ሰውየው ና ባቢ ና እኔ ጋር ነው የሚሻለው። አሪፍ አሳ አለ ብራት፣ አሪፍ አሳ አለ። ና በሚሳ የሚሆን በእንጀራ እሾህ ከሌላ የወጣላት አለ። ግቡ። እሺ የቱ ጋር ነው ታዲያ? እዚሁ ጋር ነው። የሳይ ምን ፊሊቶ አለ ነው? ፊሊቶ አለ አለ አንድ ፊሊቶ አምጣለ ለተላንታ ፊሊቶ ታዟል። ፊሊቶ ማለት ጥሬ ነው። አዎ እሱ ነው ያፈልጋል። ጥሬ አሳ ልንበላ ነው ወይኔ። በዳጣ ስለሆነ ለነገሩ ችግር የለም። ማሻአላ ማለት ነው። ፍሬንድ ዋጋዋን ብሏቸዋል። የምኑን ዋጋ? ያው እዛ ጋር ጀልባዎች አሉና ጀልባ ላይ ፏ ማለት ነው። ተመልከቱ አሳዎቹ ምንድነው የሚያካክሉት? አንተ እነኚህ ናቸው። አሪፍ ናቸው። ስጋ ያለው አሳ እስቲ በእናትህ በእጅ ነክቻቸው አላውቅም። አንተ አየሽ አሪፍ አድርጋ አሰራል። እንዲህ ሙሉ ምን ያደርግልናል? ይሄንን ሁሉ ኧረ እኛ የበሰለ እንበላለን ገና። ብዙ ይመስላል እንጂ ከሁለቱም ጎን እየሰማችሁት ነው። ይሄንን ሁሉ ካልበላችሁ እያለ እንደዛማ ከሁለቱም ጎን ሲወጣ እንዴት እናድርግ መሰለ? ግማሹን ራሱ ይበዛብናል ጥብስ ስለምንበላ ይሄኛውን እንትን ይሄ ይበዛል። በዛ ላይ ደግሞ ከዚህ በፊት ጥሬ በልተን አናውቅም። ልንሯሯጥ እንችላለን። ገብቷል? አይታወቅም። ለምን ነው 500 ብር በቂ ነው? ግማሹን እኮ ነው ሙሉ በጣም 500 ብር ስራ ነው። በቃ ቀንሰ ስራልን በል እና ደግሞ እንትን ይሄ ጥብሱም ማለት ነው ምንድን ነው የሚባለው? እንትን የሌለው ሾክ የሌለው እንትን አይደለም። እንደዚህ አይነት አሳው አይደለም የተከተፈው ነው። ልክ እንደ ሸክላ ጥብስ ምናምን በቃ ይሁንሽ። ግን አሪፍ አድርገህ እንትን በለ። ደግሞ ዳጣውን ምርጥ አድርገበት አንተ አሳዎቹ ማለት ነው። እዚህ ሉሉ ካልበላችሁ በጣም ዝቆ ነው። ግን ሽታ የለውም። አሁን ስለወጡ ነው። እዛው ነው እንደሚያንጠለጥለው ፍሪ ያደርጉታል። እንትን ውስጥ እዛው ውስጥ አልሞቱም እኮ አንዳንዶቹ እንቀሳቀሳሉ እኮ። ኧረ ተወኝ ምናምን ልቀቀኝ ለማምለጥ እየሞከሩ ነው። አቦ ሲሰራ ቢያሳየን አሪፍ ነው። ሂዳ እስቲ እንዴት እንደሚሰራ አሁን አመጣላችሁ እና ፎ አድርጋችሁ ነው የምትሰሩልን? እስቲ በእናትህ እንዴት ነው የምታደርገው?
ስፔሻል ነው። ይሄ የወጣው ማለት ነው እንትን ለሾርባ ምናምን ይሆናል ነው አጥንቱ ማለት ነው። ስለዚህ ወድቆ አይወድቅም፣ አይጣልም። ይጣላል። ወይኔ እኔ እኮ ታውቃለህ ቢያንስ ለሾርባ ለቅቅል ምናምን በኪሎ ተሸጦ ሰዎች ይሰሩታል ብዬ አስቤ ነበር። አንተ አንዳንዶች ትልቅ አሳ እንደዚህ ትሰራላችሁ? ትልልቅ አይበላም። አይሽ ብራዘር በርታ፣ የጠበቅናችሁ ነው እዛ ጋር። ፏርጎ እየሰራ ነው። ስፔሻል ነው። በቃ ቁርጥ ያደርጋችኋል፣ ያወጣችኋል። አንተ እንትኑን ይጥሉታል ሙሉ ለሙሉ። ይሄ ምንድን ነው የሚባለው? አጥንቱን ምናምን ስጋ አለው እኮ ማለት ይችላሉ። የሆነ ለቅቅል ምናምን ሰዎች እንዲጠቀሙት ሾርባ ነገር አድርገው መረቁን እንዲጠጡ ምናምን እንደዛም ማድረግ ይቻላል። ግን ይጥሏቸዋል። ኪሳራ ናቸው። እስከዛ ድረስ የሆነ ነገር እንጠጣ ምናምን አሪፍ ነው። ያው ነው ስፕራይት ነገር እና ጠረጴዛችንን እንቀይር እንዴ ትንሽ እንትን ይላል። በጣም እንዲናልበስ አሁንስ ይሻላል። ታውቃለህ ወርታች ተነበሩ ራሱ ቦታው ነው ትንሽ ዳገት ስለሆነ ታውቃለህ። እዚህ ጋር ቦታው ዳገት ነውና ወርታች ትንሽ ያዘነበረ። እጃችን እንታጠባ እዛ ጋር መሰለኝ ና እንታጠብ። የቱ ጋር ነው ውሃው? ውሃው ግን አልቋል እኮ በዚህ በሚያክል እቃ እና ጆግ አለች ውስጥ አልጨምርም። ጋራ እንትን በለው ከዛ ውስጥ ቅዳ፣ ከዚህ ውስጥ ቅዳ። ስለዚህ ሀይቁን ቀጥታ ነው የሚሰጠው ዳይሬክት ከሀይቅ እና መቼም ሀይቁ እያለ ቧንቧ እንትን አይልማ። ታጠብ አንተ። ችግር የለም ውሃ ምናምን ብለህ እንዳፋ እነኚህ ነገሮች በቃ ቀለብ አሳ ነው። አሳ ትበላለህ። አሳ ፊታቸው ቆንጆ አይደለም። እስኪ ዙም አድርገህ ያቸው። ለምንድን ነው ፊታቸው እንደዚህ የሚሆነው? ኑሮ ነው። ካሜራ ዙም አድርገህ እናያቸው እስኪ። የሆነ ቁሽ ያለ እንትን ያላቸው አይተኸው ኧረ እየቀረጽከኝ ነው። ኧረ ይኸው በደንብ እንካ በዚህ በኩል ቅረጸኝ ያለ ናሽ ፊሊቶ ተፈልቶ ተበታትኖ ሄደ። ዋና ላይ አንተ እንዴት ነው? ኧረ እኔ ደርበዋለሁ። እንዲህ ይማ የለም ሻርክ ነው የምችለኝ አይመስለኝ። ኧረ አይችለኝም። ሻርክ ይቀናል። እኔ ቀይ ባህር አቋርጫለሁ በዋና ሻርክ ይቀናልኛል። ሻርክ እንሆናለን። ቀይ ባህር ቁጭ ብሎኛል። ማፑን ቁጭ አደረኩትና አቋረጥኩ። እዚህ ያየሁት እኔ እንዲህ ከባድ ሰው ነው። የምታውቀኝ ይመስላል እንጂ አታውቀኝ። ብዙም አታውቀው ነገር አለ። ከምር ከሄድን በድርቡ ነው የምንሄደው።
ካምር ካልሞላ ሾው ካልሞላ አይደል? እንዴት ቢሆን ይሞላል? ወዶ ይሞላል። ሲሞላ ድረስ ተብሎ ነው። እቺኛው ትልቅ ያለች አንተ ስንት ብር ነበር? 30 ብር ነበር? 50 ብር ነበር? እንደዛ ነበር። አሁን 100 ብር ገባ። 30 ብር ይቻላል። ክፈተው እስኪ በእናትህ። ኧረ ምግቡ ቆየ እኮ ገባ ቶሎ አይደርቅም። ምን እንትኑ ቾኮሌቱ ኮተሌት አሳ ቾኮሌት አንተ ጠዋት የበላው ምግብ የሄዱ ዛብል ቀቡ የሰ ምግባችን ከች ከተፍ ብሎ ቆይ ላሳያችሁ። እሳቱ አንተ እሳቱን አጥፍተው ነው ያመጡት። ኧረ መስተንግዶ ምንድን ነው እሱ? እንደዚህ ነው። እኛ ከነሳቱ ነው ያለው። ለማንኛውም ግን ይሄ ነው እና እዚህ ጋር ዳጣ አለ። እዛ አሽና ሞክር። እንጀራ ሲመጣ በእንጀራ ትበላለህ። እንጀራ ሳይመጣ ደግሞ ያለ እንጀራ ትበላለህ። አሪፍ ነው። ሲጀመር ይሄ በእንጀራ ራሱ የሚሆን አይመስለኝም። እንደዚህ ነው ደስ የሚለው። አዎ ጥሬውን ከመብላታችን በፊት ግን ይሄ መምጣቱ አሪፍ ነው። ጥሬው ይከብደናል ብዬ አስባለሁ። ብራይት ለዛ ጥሬ በልቼ አላውቅም። ዛሬ ሞከረላታል። ምን ችግር አለ? ኒሃው ቻይናው ኒሃው ሚስተር ሊ ሚስተር ቹ ነው። ኖ ይሄ ሚስተር ሊ ነው። ኖ ሚስተር ዩ ያንግ ጂ ምናምን እንትን ላይ ሜድ ኢን ቻይና ላይ ትዝ ይላል። እንጀራ የለም። ኧረ እባክህ ዋው! እዚህ ጋር ዳጣ፣ እዚህ ጋር ቂጣ፣ እዚህ ጋር አሳ፣ ጥሬ አሳ ማለት ነው። እቺን ዱቄት እናድርግና ወደዚህ እንመጣለን። ቅድሚያ ጥብሱን፣ ከዛ በኋላ ወደ ጥሬው እንሄዳለን። ግን አቀራረቡ ያምራል። ደግሞ ዳጣው ጨቅ ነው እንጂ ይዘህ ነው የምንሄደው ነው እንዴ? ግማሹ አረ በጣም ብዙ ነው። በጣም ብዙ ነው። እንደዚህ ነው የመጣው። ያለ ዳጣ ይከብዳል። ያለ ዳጣ ከባድ ነው። እንብላ ሳንደልሽ እንብላ እንብላ እንብላ። ቡና የጠጣሽ ነው? የሆነ ከሽ ከሽ ይላል እንትኑ በደንብ ነው የደረቀው ከላይ ማለት ነው። ግን ከውስጥ እንትን ነው። በዳጣ እንትን የቃጠሎ ፍልሚያ ዳጣ 50 ሺህ ብር ተከፍሏቸው ነው። እኛ ከፍለን እነሱ ተከፍሏቸው ነው። ለምን አንሄድም ግን? ኢቢኤስ ላይ እንምላ እስኪ እንላክ። ምን ብለን ነው የምንልከው?
የሆነ እንትን አለው ኤስኤምኤስ ሄደን እንበላለን። ጆሮ እንዳጣኔ እጸጥ ነው ምነው ጆሮ እንዲህ ነው የሚቆመው ወደ ላይ። በነገራችን ላይ እኔ ብዙ ጊዜ እንትን የሚያደርገኝ የሚያቃጥል ነገር በጣም ካበዛው በቃ አፍንጫዬ ነው ችግር የሚፈጥረው አፍንጫዬ ነው። እኔ ጆሮዬን ይደውላል በቃ ይደውላል ነው የሚልብህ። እነሱ በጣም ነው የሚነክሩት። እንዝቃለን በተለይ እንትና አያሰማቸውም። ትንሳኤ ትንሱ በደንብ ነው ይላል። እስኪ በደንብ አታራግፉት፣ ማረገፍ አይቻልም። ያው እኮ በየአይነቱ ይገኛል። ደረጃ አለ። እስከ ስንት ነው? 4 ነው 5 ነው? 5 እንደዚህ ነው የሚዝቁት። በላ እንደዚህ አያስ እዛ እንደዚህ ሞተሮች በናፍጣ ምናምን ነው የሚሰሩት። ለዛ ነው የተወደደው። ይሄን ቂጣ ጥበስልን በእናትህ ቀነስ ጥበስልን ቆጣባሹ እየበላ ስለሆነ ሰባ ያቀጣጠለው ምሳ እየበላ አረዳታ ሲነሳ አስጠብሰው ቺን ላጠብሳት ቺን እኔ ጠብሳለሁ። ይጠበሳል ነው እንደው ቂጣ ሙድ ያለው ማለት እንዴት ነው የሚጠበሰው? እዚህ ጋር ይሁን። ይሄ በቃ በጣም ያስደስታል። እሺ አሁን ፓርቲቱ ጋር ነው። እስቲ ሞከራውን ፓርቲቱ ጥሬያሳ እንደዚህ ያለው ከዛ ደግሞ ዳጣ ዛሬ እንግዲህ ከተራራቅ እና ይለን ያው እንዳያችሁት ደግሞ እና ብዙም አይከብድም። ዳጣው ስላለ አይከብድም። አሳው የተለየ ጣዕም የለውም። አሳው ብቻውን ጣዕም የለውም። ምንም አይ ኧረ አይከብድም። ከምር ብቻውን ራሱ አይከብድም። ብዙም የሚከብድ ነው አይደለም። እኔ አዲስ እንደመሆናችን ይከብደናል ብዬ ነበር። ከምር እኔ ከዚህ በፊት አሳ ጥሬ በልቻለሁ። እኔ ዛሬ ይበላ ዳጣ ስላለው ብዙም እንትን አይደለም። እንዳልጠጣ ነው። እሺ እንደዚህማ አትይ። ይጣብላ ይጣበስ አላልክም እንዴ? እዚህ ቃለን አንድ ሾርባ ተቀብላ ዘራ ግሩፖች ነበርበት ካፕቴን ነው ካፕቴን ነው ያለው ኮፍያ ያለበሰው ዳጣው ግን ከባድ ነው። ሄሎ
ተስፋ የለንማ በራሱ ለመስራት ያው የግድ ራስ ተመሳሳይ ቦርድ ያስፈልጋል። በጣም ነው የሚያሳዝነው። ሰማ አሳ እየጠበሰ ካልሆነ እሳት አያቀጣጥልም። ኧረ ዝም በል እና አይጠበስም ቂጣው። አይ ቆንጆ ወጥ በለያ ላጣው እኔ ብዙ በላው። አንተ ስልክ እያወራክ ያዝ። እንግዲህ ዛሬ ጉድ ነው። አላል ጉድ አሁን የሆነ ይፈላል ነበር ወደዚህ ጋር ሶፍቱና ይዛስ ለመለቀቀስ ነው እናለቅስ ነው። ስለዚህ ሶፍት ያስፈልገናል። ናት ፈላው ሶፍት እሺ ሶፍት ሌላ የለም። ሌላ ሶፍት የለም ወይ? ይበናል። ሰማሁ አሳምናቸው። ይሄ አንደኛው ነው ማለት ማልቀስ ልንጀምር ነው። አውሩ ዳታውን እያያችሁ ነው። እንዝቃለን እንግዲህ በቃ ቂጣውን እንብለው። የማይጠበስ ከሆነ ሲዲ ነው ይሄ ሲዲ ማሻአላ ቻል አድርገው ዛሬ ምን ጨርስ ይመስላል ግን እንጃ እኔ እየመሰለኝ አይደለም። ጋርመት እየመሰለኝ አይደለም። ያ በቂጣ ይሻላል እንደውም ትንሽ ያምር እዚህ ሞክረው ሙሉ ቢሆን አስበዋል። ይሄ ግማሽ ነው። እስካሁን በልተን ራሱ ምንም አልተነቃነቀም። ምንም አልቀም እንዴ ሰው ነው ያለው። በቃ አሁን ስንት በልተናል ከዚህ ውስጥ ግን ስቲል አለ። እዚህ ስርም አለ። ይኸው የምንጨርስ አይመስለኝም። እንዲሁ እንታገል እንጂ ይሄ አያልቅም። እንታገላለን፣ እጅ አንሰጥም። ስምማ እናጠፋ አይበሉም እንዴ ምናምንማ እንባል እንሞክራለን። ይጣለ
ግን ከውስጥ በጣም ከውስጥ እየነደድኩ ነው። እየጨስኩ ነው። አምሶ ቆይ ጨዋታ አለ ከጨዋታው በኋላ ነው ዋንጫው። ዛሬ የዋንጫ ጨዋታ አለ። ሲዳማ ቡና ዋንጫ ያነሳልና ቀውጤ ነው የሚሆነው በኋላ። አይዞህ ዝቃለህ ነው እንዴ? ራሱን ዝቃለሁ። ዛቅ ነው እንጂ ኮመንት ላይ ምን ግዴታ አለባችሁ እንዴ? ለምን አትሉት? ማን አስገደዳችሁ? ብራችን